ስለ እናቴ መረጃ አምጣልኝ። ሌላ ነገር ለምን ታስባለህ? እኔ ሌላ ነገር አላሰብኩም። አንቺ አሰብሽውን ነው ያሰብኩት። ስለ እናትሽ መረጃ እንዳመጣ ምንም ነገር ባደርግ እንኳን ላንቺ ጉዳይሽ አይደለም። በሰማት አብሬያት ብተኛ እንኳን ላንቺ ግድ አይሰጥሽም። ምክንያቱም ለምን እንደሆነ ታውቂዋለሽ። አየሽ፣ ከልብሽ ይቅራልሽ። ለዚህ ጉዳይ ብለሽ ነው እንጂ ከነጨራሹ ከልብሽ አስወጥተሽኛል ብለኝ። ላንቺ አሁን ማን ነኝ? ማንም። ለዚህ ነው ትንሽ እንኳን ግድም አይሰጥሽ። ትንሽ እንኳን አይንሽ ላይ ቅናትም አላየው። ዳግም ሁሉንም ነገር በእርግጠኝነት አትናገር። እኔ ምን አይነት ስሜት እንደሚሰማኝና ምን አይነት ሁኔታ ውስጥ እንዳለው አታውቅም። ብሌን ልታሳምኚኝ አትሞክሪ። ለዚህ ጉዳይ ብቻ ነው የምትፈልጊ። ከዛ ከነመፈጠር የተረሽኛለሽ። የውሸት ነው ይቅርታ ያረክሽልኝ። ቃልን እንደሰለለልሽ ብቻ። በቃ ዳግም ካልፈለክ መተው ትችላለህ። እሺ አይኔን እያየሽ እውነቱን ንገሪኝ።